ሃይ ማሚዎችዬ እንዴት ናችሁ? ዛሬ ሉካዬ የሚወደውን ገንፎ በወተትና በእንቁላል አብረን እናዘጋጅ። እንደዚህ ምጥኔን በውሃ እበጠብጣለሁ። መጀመሪያ ወተቱን ትጥዳላችሁ። ከዛ እንደዚህ ከበጠበጥኩት በኋላ እንቁላል ወደ ማዘጋጀት ሄዳለሁ። እንቁላሌን አንድ እንቁላል ሰብራለሁ። እናንተ እንቁላል በሳምንት ስንቴ ትሰጣላችሁ? እኔ በየቀኑ አንዳንድ እንቁላል ግዴታ ነው። እንቁላል ሱፐር ፉድ ነው። በውስጡ ፕሮቲን አለው፣ ቫይታሚኖች አሉት፣ አይረን አለው፣ እንዲሁም ኮሊን የተባለ ንጥረ ነገር አለው። ይሄ ማለት ደግሞ ለሰውነታቸው፣ ለአእምሮ እድገታቸው፣ በሽታ ለመከላከል ብዙ ነገር ይጠቅማል። እናንተም ለልጆቻችሁ በየቀኑ እንድትሰጧቸው መክራችኋለሁ። እንደዚህ ከሰራውለት በኋላ አቀራርቤለታለሁ። የወይራ ዘይት ጨምሬያለሁ። እናንተ ያላችሁን አይነት መጠቀም ትችላላችሁ። በጣም ነው የወደደው። እንዲሁም ደግሞ በጣም እንደሚጠቅመው አውቃለሁና ሁሌም የምሰጠው ምግብ ነው። እናንተ ሞክሩት ባይ